Gozaman 2. Please subscribe our channel. ህይወትን የሚቀይር እውቀት በጎዛመን ቲዩብ። ከፍተኛ ዋጋ ያለው ሰው ሃይ ቫልዩ ፐርሰን የሚያደርጉህ 7 ልምዶች። ሰዎች ለምን የተወሰኑ ግለሰቦችን በአክብሮት ይመለከታሉ? ለምንስ በየቦታው እምነትና ክብር ይሰጧቸዋል? በዚህ ቪዲዮ ሰዎች ክብር፣ እምነትና ተቀባይነት እንዲያገኙ የሚያግዟቸውን 7 ልምዶች እናካፍላችኋለን። ውድ ተመልካቾቻችን ቪዲዮ ከተመቻችሁ ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን ተጭናችሁ ኖቲፊኬሽን እንዲደርሳችሁ አድርጉ። የመጀመሪያው በሰዎች ዘንድ የሚያስከብረን ታላቁ ቁልፍ ነገር ራሳችንን ማክበር ነው። እኛ ራሳችንን ሳናከብር ሰዎች ሊያከብሩን አይችሉም። ባውንደሪያችን ጥሰው ይገባሉ። ባውንደሪ ማስቀመጥ አለብን። ራስን ማክበር ማለት ራስን ከሌሎች በላይ ማድረግ ሳይሆን የራስን ሴት ማወቅና መጠበቅ ነው። ራስህን ከሌሎች ጋር አታነጻጽር። ከሌሎች ጋር ራስህን ስታነጻጽር የነሱ ስኬትና ያንተ ስኬት በእቅድህ በግብህና በጉዞህ የሚለካ እንጂ ከሌሎች ሰዎች ህይወት ጋር እያነጻጽርህ ራስህን የበታች አድርገህ ለራስህ ያለህን ግምት ዝቅ በማድረግ ሌሎች ባውንደሪህን ጥሰው ገብተው እኔ እኮ ትናንት እዚህ ቦታ ነበርኩ፣ ዛሬ እዚህ ጋር የሆንኩት እኮ ይሄን ሰርቼ ነው በማለት ራሳቸውን ያንተ መንገድ መሪ ሲያደርጉ አትፍቀድላቸው። ያ ማለት ግን የሰዎችን አስተያየት አትቀበል ማለት አይደለም። ባውንደሪ ይኖርህ። ሰዎች በአንተ ህይወት ውስጥ ገብተው ሊወስኑ አይገባም። አንተ ለራስህ የምትሰጠው ግምት በሰዎች ዘንድ ያስከብርሃል፣ አቅጣጫ ጠቋሚ ነው ለክብርህ። ሁለተኛ ቃልህን መጠበቅ በሰዎች ዘንድ ያስከብርሃል፣ እምነት ያሰጥሃል። ታማኝነት አንድ ሰው በተግባር የሚያሳየው እንጂ በአፉ በሐሳቡ የሚገልጸው አይደለም። ስለዚህ ሰዎች ዛሬ የገባኸውን ቃል በተግባር ስትፈጽመው ካዩ የባህሪህን ጥንካሬ፣ ለተናገረው ቃል ያለህን ኃላፊነት፣ ታማኝነት አይተው ያከብሩሃል፣ ይወዱሃል፣ ለወደፊቱም የተለየ ግምት ይሰጡሃል ማለት ነው። ስለዚህ ቃልህን ጠብቅ። እንዲያውም ምን ይላሉ አንዳንድ ሰዎች ቃላቸውን የማያከብሩን ሰዎች ሲገልጿቸው አይ ከሌን ያመነ እኮ ውሃ በወንፊት የዘገነ ይላሉ። ውሃ በወንፊት ከወንዝ ብትቀዳ ከወዴትም አታደርሰውም። የማይታመኑ ሰዎች፣ ቃላቸውን የማይጠብቁ ሰዎችም ልክ ውሃ በወንፊት እንደመዝገን ነው። ለወደፊቱ ሰዎች ይሄ እኮ ዝም ብሎ የሚናገር ሲሞቀው ነው የሚናገር የሚባሉ ብዙ ሰዎች አሉ። ስለዚህ ቃልህን ጠብቅ እንድትከበር ማለት ነው። ሶስተኛው ስሜትን መቆጣጠር ነው። ስሜትን መቆጣጠር ማለት ስሜትን መደበቅ አይደለም። ምናልባት ስሜታዊ የሚያደርጉ ነገሮች ሊገጥሙ ይችላሉ። ልትበሳጭ ትችላለህ። ኢቭን ደስተኛ ስትሆን አንዳንዴ በጣም የጦዘ ስሜት፣ የደስታ ስሜት ውስጥ መግባት የለብህም። ያስተችሃል። እንዴ በጣም በጉጉት ሲጠብቀው ነበር ማለት ነው እንዴ ይህን ደስታ ምናምን አይነት የለም። በቃ ጥረት ሳያደርግበት ነው እንዴ መጣ። አንዳንዴ ጥረት ሳይሆኑ ሳታደርግባቸው ያገኛቸው ደስታዎች ባይዘወይ በጣም እንትን ይሉሃል። ፍንድቅድቅድቅ እንድትል ያደርጉሃል። ከመጠን በላይ ማለት ነው። ያስተችሃል። ለምሳሌ ሎተሪ ድንገት ቢደርስህ በጣም ነው በቃ እንትን የምትለው አይደለም። በጣም ደስታ ከመጠን ያለፈ ይሆናል። ቢኮዝ ለፍተህ ጥረህ ግረህ ኤክስፔክት ያደረግከው ውጤት አይደለም። ለፍተህ ለምሳሌ በጣም ያነበበ ተማሪ አንብበህ ጥረህ ግረህ አንብበህ የምታመጣው ውጤት በቃ ትጠብቃለህ። በቃ ለፍተህ የለፋኸውን ነገር እንደምታገኝ ትገምታለህ። እንዲያውም ብታጣው ነው የሚከፋህ። እና ሎተሪ ግን አለፋህበት ድንገት ስታገኘው በጣም ኤግዛጀሬት የሆነ የደስታ ስሜት ይታያል። ስለዚህ ስሜትን መቆጣጠር በደስታም ሆነ በመከፋት ጊዜ ማለት ነው በጥበብ መመራት አለብህ። ንዴትህን መቆጣጠር፣ ከፍተኛ ስሜት ውስጥ ስትሆን ውሳኔዎችን አለመወሰን። ቢኮዝ በስሜት ውስጥ ለምሳሌ አንዳንድ ሰዎች ሲጣሉ አንተን ካሁን በኋላ ባይህ ብለው የሆነ በተለይ ይሄ ነገር በፍቅረኛሞች ትዳር ህይወት ላይ እንደዚህ ሲፈርሱ የተለያዩ ሰዎች ላይ እንደዚህ አይነት ቃል ይወረወራል። በቃ አንተን እንደዚህ ባደርግማ በቃ አይነት ነገር ማለት ነው። መልሰው ሲገናኙ እሺ በባለፈው እንደዚህ ተባብለው ነበር እነዚህ ይባላል። ለምንድን ነው? ስሜታዊ ስንሆን እነዚህ አድሬናሊን ሆርሞን እነዚህ በቃ ቅጽበታዊ ነገሮችን የሚያስተናግዱ ስሜቶች ናቸው በእኛ ላይ የሚሰለጥኑት ማለት ነው። ነርቨስ ሲስተማችን ሙሉ በሙሉ ያኔ ሳይሆን የሚሰራው ኖርማሊ የሚሰራው የስፓይናል ኮርድ
በኩል የሚያልፈው ቅጽበታዊ ድርጊትን የሚቆጣጠረው የስፓይናል ኮርድ ሲስተም ነው። ሰውነታችን የሚገዛው በዚያን ሰዓት ማለት ነው። ነርቨስ ሲስተም ኤንድ ስፓይናል ኮርድ ሲስተም የሚባለው ነርቨስ ሲስተም ረጅሙ ሰርኩሌሽን ነው። ስፓይናል ኮርድ ሲስተም ደግሞ እነዚህ በድንጋጼ ጊዜ የሚመሩ ከአድሬናሊን ሆርሞን ጋራ የተገናኙ ናቸው ማለት ነው። አራተኛው ጤናህን መጠበቅ አለብህ። ሁልጊዜ ለሰዎች የምትኖር ከሆነ ራስህን ትረሳዋለህ። በየቀኑ ቢያንስ 30 ደቂቃ የአካል ብቃት እንቅስቃሴ ማድረግ አለብህ። በቂ ውሃ መጠጣት አለብህ። ከ7 ሰዓት እስከ 8 ሰዓት ጥራት ያለው ሰላማዊ እንቅልፍ መተኛት አለብህ። የጭንቀት መንፈስ ሲመጣብህ ጭንቀትህን በጸሎት ማስወገድ፣ በስፖርት ከሚያበረታቱ ሰዎች ጋር ጊዜ በማሳለፍ ጭንቀት ትቀንሳለህ። ዛት ሚንስ ጤናህ ላይ ጊዜህን ኢንቨስት አደረግ ማለት ነው። አንዳንድ ሰዎች ወይ በስማም ጨነቀኝ የሆነ ነገር ቢዚ ሆንኩ ምናምን ስትላቸው እንዴ አሁን ምን ነው የሚያስጨንቅህ ምናምን ሚሉህ ዲስከሬጅ የሚያደርጉህ እንከን የሚፈልጉልህ ዓለም እንኳን ተቆጣጠርኳት ብለህ ነው እንጂ ምናምን የሚሉህ ሰዎች ጋር ጊዜ ማሳለፍ የለብህም። ከሚያበረታቱ ሰዎች ጋር ጊዜህን ማሳለፍ አለብህ። አንዳንድ ወጣቶች እንደዚህ አይነት ነቃፊ ሰዎች ጓደኛ ስለሚያደርጉ ነቃፊ ሰዎች ደግሞ ወደ ባሰ ጭንቀት ውስጥ ስለሚከቷቸው ለሰዎች ማማከር ትተው ወጣቶች መፍትሄ ብለው በጭንቀትና በፈተና ጊዜ የሚወስዱት አማራጭ ሲጋራ ማጨስ፣ ከመጠን በላይ አልኮል መጠጣትና ጎጂ ልማዶችን ማዳበር መልመድ ይሆናል። ያ ደግሞ ህይወታቸውን ይጎዳዋል፣ እስከ ወዲያኛው ላይመለስ ማለት ነው። ስለዚህ ጤናማ አካልና ጤናማ አይምሮ የስኬትህ መሰረት መሆናቸውን አውቀህ ስኬታማ ስትሆን ደግሞ ሰዎች ያከብሩሃል፣ ዓለም ታጨበጭብልሃለች። ስለዚህ ስኬታማ ለመሆን አይምሮህንና አካልህን ጠብቅ፣ ጤናህን መርምር። 5ኛ ሁልጊዜ መማር አለብህ። ሰዎች እንዲያከብሩህ ሁልጊዜ መማር አለብህ። የሚያድግ ሰው ሁልጊዜም ይማራል፣ ትምህርቱ አያቆምም ማለት ነው። የሚያድግ እጽዋት ሁልጊዜም ውሃ ያስፈልገዋል አይደለም? ማደግ ስላለበት ውሃ ሁልጊዜ ባለቤቱ ያጠጣዋል። ውሃ የቆመበት ተክል ግን እድገቱም ይቆማል። ስለዚህ ማደግ የሚፈልግ ሰው የሚያድግ ሰው ይከበራል። ማደግ የሚፈልግ ሰው ደግሞ መማር ያስፈልገዋል። የሰው ልጅ ትምህርት ምግቡ ነው። አዲስ እውቀት ማግኘት አስተሳሰብህን ምን ያደርገዋል? ያሰፋዋል። ችሎታህ ይስፋፋል። እድገትህን ያፋጥንልሃል። ትምህርት ሾርት ከት የሆኑ የእድገት አቅጣጫዎችን ትምህርት ይጠቁመሃል ማለት ነው። አዳዲስ እድሎችን ይፈጥርልሃል። ሰፊ ትምህርት የተማረ ሰው ሰፊ ተፈላጊነት ይኖረዋል ማለት ነው። ገብተዋል? ስለዚህ መማር አለብህ፣ ሰዎችም ያከብሩሃል ማለት ነው። 6ኛው ጊዜን ማክበር ነው። ቅድም ራስን ማክበር ብለናል። አሁን ደግሞ ጊዜን ማክበር። ባይዘወይ ራስን ለማክበር ራሱ ጊዜ ያስፈልጋል። ጊዜ የሌለው ሰው ራሱን አያከብርም። ጊዜ ህይወትህን በሙሉ እንዲከበርም እንዳይከበርም ቫልዩ እንዲኖረውም እንዳይኖረውም የሚያደርግ ጊዜ ነው። የማይመለስ አንዴ ከሄደ የማይመለስ በነፃ የተሰጠን ልዩ ሀብት፣ ነገር ግን ካጣነው ልናገኘው የማንችል ረቂቅ ሀብት ማለት ጊዜ ነው። ጊዜህን በአግባብህ ተጠቀም። ጊዜያቸውን የሚያከብሩ ሰዎች በስራቸው ታማኝ ናቸው፣ ተጠያቂ ናቸው፣ ውጤታማ ናቸው ተብሎ ይታመናል። ጊዜን ለማክበር ቀንህን አስቀድመህ ማቀድ አለብህ። አስፈላጊ ስራዎችን ቅድሚያ መስጠት አለብህ። ምክንያቱም ጊዜ ስለሚያልፍ የምትሰራው ስራ በዚያ ጊዜ የተወሰነ ይሆናል፣ ጥራቱ ውጤቱ ማለት ነው። ስለዚህ አንዳንድ ሰዎች ለጊዜ ካላቸው ያነሰ ግምት የተነሳ ሰዎች 7 ሰዓት ቀጥረዋቸው ከሆነ 9 ሰዓት የሚሄዱ አሉ። ይሁን ምን ያህል ለታይም ማኔጅመንት ያላቸውን ባድ ሀቢት ነው የሚያሳየው። ጊዜን የሚያባክኑ ልምዶችስ እንዲያው ምንድናቸው? እስኪ እንጥቀሳቸው። ጊዜን የሚያባክኑ አሁን በተለይ በወጣቱ ጊዜን የሚያባክኑ ልምዶች፣ አላማ በሌለው ጉዳይ ለረጅም ሰዓት ሶሻል ሚዲያ መጠቀም፣ ፌስቡክ ስክሮል ማድረግ፣ ቲክቶክ፣ ኢንስታግራም ዋቴቨር፣ እነዚህ ሲጠቀሙ ለረጅም ሰዓት ጊዜን ማባከን። የወጣትነት ጊዜህን እንቁ ጊዜህን የወጣትነት ጊዜ እንቁ ጊዜ ነው። ህይወታችን ሁሉ መሰረት ፋውንዴሽኑ የሚመሰረትበት ማለት ነው። አንድ ሰው በወጣትነቱ ያደረገውን ነው እስከ መጨረሻው የሚኖረው፣ ትኩስ ኃይሉ ማለት ነው። ስለዚህ የማይጠቅሙ ምንም ለምሳሌ አሁን ዩቲዩብ እየሰራው ከሆነ
ምናልባት አላማ አለው። ላይፍ ኮች ነው፣ ለሰዎችም ይጠቅማል። እኔም ደግሞ ገንዘብ ልሰራበት እችላለሁ። በጣም ብዙ ነገር አለው። ሰዎች አንድ ሰው እንኳን በዚህ ሀሳብ ቢለወጥ፣ ነገር ግን ምንም ጥቅም የሌላቸው ሚዲያዎችን ስክሮል በማድረግ ብቻ ሰዎች የሰሩትን በማየት ወይም ደግሞ ለጭንቅላት እንኳን ጥሩ ግባት የማይሆኑ ሀሳቦች የተለቀቁበትን ሚዲያ ለረጅም ጊዜ ለረጅም ሰዓት አተኩሮ በማየት ጊዜን ማባከን፣ እነዚህ ልምዶች ሲደጋገሙ የህይወታችን መገለጫ ይሆናሉ ማለት ነው እና ጊዜያችንን በእንደዚህ አይነት በማይጠቅሙ ነገሮች በጥቃቅን ልምዶች መገንባት የለብንም ህይወታችንን ማለት ነው። ሌላው ስራን ከቀን ወደ ቀን ማሸጋገር የለብንም። አንዳንዴ ብዙ ሰዎች እንደው አብዛኞቻችን በማለት ደረጃ እዚህ ጋር ለዚህ ጉዳይ ሰለባ ነን። ስራን ከቀን ወደ ቀን ማስተላለፍ፣ ነገ ሰራዋለሁ ጊዜ የዛሬው ጊዜ ነገ አታገኘውም። የነገውን ነገ በስቲያ አታገኘውም። የትናንቱን ዛሬ አታገኘውም። በቃ ዛሬ መስራት ካለ ቱዴይ ኢዝ ዘ ራይት ታይም፣ ዛሬ መስራት ነው ያለብህ። ስለዚህ የስራ ቀንን ማስተላለፍ የለብህም። ስህተት ነው ማለት ነው። አስፈላጊ የሆኑ ውይይቶች ካልሆኑ በስተቀር በአሉባልታ በወሬ ጊዜህን ማባከን የለብህም። አንዳንድ ሰዎች ቁጭ ብለው አጀንዳ ይዘው ስለ ሰው እከሊት እኮ በእናትሽ አንቺ ባሏን ፈታችሁ እኮ ወይ ጉድ አይገርምም? ለዛ ነው እንዴ በባለፈው እንደዛ ሽቅርቅር ብላ ያየኋት ሌላ አምሯታላ ማለት ነው የሚሉ አሉ። እኔ ግርም ይለኛል። ምን አገባችሁ? እንቁ የሆነ ጊዜያቸውን የሚያባክኑ ሞኞች ማለት ነው። አንቺ የምንና ነው ከሊት እንደዚህ በባለፈው በጣም ወፍራ ያየኋት እኮ ምንድን ነው ተመችቷት ነው ምንድን ነው? ኮይሽን የሚያደርጉ ሰዎች አሉ በጣም በማያገባቸው። አንቺ ከሊት ምንድን ነው በባለፈው የለበሰችው ቀሚስ በስማም እንዴ ያ ከለራው ምኑ አምሯት ነው የገዛችው ብለው ርዕስ ያነሱና ስለ ሰው ህይወት የሚያነሱ የሚጥሉ ሰዎች አሉ። ዚስ ባድ ሃቢት ምንድነው? ወደ ምንድነው የሚመራን? ወደ ውድቀት ነው የሚመራን ማለት ነው። እና ጊዜያችንን የሚያባክኑ ነገሮችን ማስወገድ አለብን። ቀን አቅደን መጀመር አለብን ማለት ነው። ሰባተኛው አዎንታዊ ሰዎችን መምረጥ ነው። ሰባተኛውና የመጨረሻው አዎንታዊ ሰዎችን መምረጥ አለብን። ጓደኛ ስናረግ እውነተኛ ምክር ከሚሰጡን ሰዎች ጋር መቀራረብ አለብን። አንዳንድ ሰዎች የሚመክሩን ሌላ፣ እንዲሆን የሚፈልጉት ሌላ የተለያዩ ሰዎች አሉ። በጣም አስቸጋሪ የሆኑ የውሸት የሚመክሩ ማለት ነው። ሌላው እድገትን የሚያበረታቱ የእድገት አስተሳሰብ ያላቸው ሰዎች ጋር መወዳጀት አለብህ። ለምሳሌ አሁን እኔ ይህን ዩቲዩብ መጀመሪያ ስከፍት አንድ የምቀርበው ሰው ነበርና ያው የአካባቢ ሰው ነው፣ ቅርቤ ነው፣ ብዙ ጊዜ ማገኘውና እንዴ በስማማ አሁን አንቺ መሐንዲስ ነሽ ደግሞ ይሄን ዩቲዩብ ደግሞ ልታደርጊው ኧረ በእናትሽ እንደ ሙያሽን ስሪ ምናምን በጣም ብዙ ወደኋላ እንደዚህ አይነት ሰው በቃ አስተሳሰቡ የተመታ ነው። የምትይዙትን የምትጀምሩትን አንድ እርምጃ ሁሉ ወደኋላ ማስቀረት ባይችሉ እንኳን ባላችሁበት እንድትቆሙ ማድረግ የሚፈልጉ ብዙ ሰዎች አሉ። ያ ማለት እነሱ ማድረግ ስለማይችሉ ባይዘው ይሄ የኮምፕሌክሲቲ ጋር ሁሉ የተያያዘ ነው። ባይዘው ሀበሻ በብዛት አመለካከታችን በጣም የሚያስጠላው ፓርት ሰንበዲ እሱ ማድረግ ያልቻለውን ነገር ወይም ደግሞ ቢሞክረው እንኳን አይሳካልኝም ብሎ የሚያስበውን ነገር ጓደኛው ሲያደርገው እንደማየት የሚያበሽቀው ነገር አለ ብዬ አላምንም። አብዛኛው ሰው በዚህ በጣም የተመታ አስተሳሰብ ነው ያለውና የሚያስተምሩህ ከስህተትህ የሚያርሙህ ሁልጊዜ ተስፋ እንዳትቆርጥ ወደፊት እንድትገፋ የሚጎተጉቱህ ሰዎች ጋር ግንኙነት መመስረት አለብህ ማለት ነው። ስለዚህ እነዚህ ናቸው በሰዎች ዘንድ የተከበርክ አመኔታ ያለህ የተወደድክ እንድትሆን የሚያደርጉህ ማለት ነው። ስለዚህ ከፍተኛ ዋጋ ያለው ሰው መሆን በአንድ ቀን የሚመጣ አይደለም። በአንድ ባህሪ ብቻም የሚገነባ አይደለም። በብዙ የህይወት ልምምድ በብዙ ባህሪያቶች ጥምርታ የሚመጣ ነው። እንግዲህ 7 ፖይንቶችን ነግረናል። ከዚህም ባሻገር ረቂቅ በጣም ብዙ የሰው ልጅ ባህሪያቶች አሉ። ዩኒክ የሆነ እንደ መልካችን እንደ ቁመታችን እንደ አነሳሳችን የተለያዩ መገለጫዎች አሉ። በየቀኑ በምናደርጋቸው ትናንሽ ልምዶች ግን የሚገነባ ነው የሰው ልጅ ከፍተኛ ዋጋው ማለት ነው። ሃይ ቫልዩ ማን ሃይ ቫልዩ ውመን የሚባለው ሰዎች የሚያከብሩት ሰው እነዚህ 7ቱን ላይ የጠቀስናቸውን ሀሳቦች አጣምሮ ከያዘ ይከበራል ማለት ነው ውድ ተመልካቾቻችን። ስለዚህ እነዚህ 7ቱ ፖይንቶች ምን ናቸው? ራስን ማክበር፣ በሰዎች ዘንድ
የተከበርን ዋጋ ያለን ከፍ ያለን ሃይ ቫልዩ ፐርሰን እንድንሆን የሚያደርጉን ራስን ማክበር፣ ቃልን መጠበቅ፣ ስሜትን መቆጣጠር፣ ጤናን መጠበቅ፣ አካላዊ አይምሮዊ ማለት ነው። ሁልጊዜ መማር፣ ለትምህርት ዝግጁ መሆን፣ ጊዜን ማክበር፣ አዎንታዊ ሰዎች ጋራ ግንኙነትን መፍጠር፣ እነዚህ ተጣምረው በህይወታችን ላይ ከበሬታን፣ አመኔታንና መልካም ግንኙነትን ፈጥረውልን ለራሳችን ያለን ግምትም በእኛ ላይ አዎንታዊ ውጤት እንዲኖረው ያደርጋሉ ማለት ነው። ውድ ተመልካቾቻችን Gozaman 2, please subscribe our channel. ህይወትን የሚቀይር እውቀት በጎዛመን ቲዩብ። ሰላም ሁኑ። ጎዛመን ቲዩብ